ደወልሽ? ለምንድን ተለቅሽ? መዲና ምን ሆንሽ? ቆይ አሁን ያለሽው የሆነ ሰውዬ መኪና ውስጥ ነው አይደለ? ሄዷል ባለ መኪናው እሙ የሆነ መኪና ውስጥ ገብታለች እኮ ብላኝ ነው። መኪና ውስጥ አልገባሁም። ተዛወራችና ቆመሽ ፖሊስ ጠብቂ ብሎሽ ሄደ። እኔ እኮ መኪና ውስጥ ገብታ ቻርጅ እያደረገች ነው ስትለኝ ስልክሽ እንዳይዘጋ ተጨንቄ የሰውየውን ስልክ ፈልጌ ነበር የደወልኩት። እሺ ሰዎቹ ሻንጣሽን ሰጡሽ? ሻንጣንም ይዤዋለሁ። ወጥቶ ዘጋብሽ? እንኳን ዘጉት። አንፈልግም እዛ ቤት ደግመሽ እንድትገቢ። ችግር የለውም እሱ ጋር ቁሚ። ፖሊስ ሊጎትትሽ ከሞከረ ጩሂ። እሺ ጎትቶ ሊያስገባሽ ከሞከረ ጩሂ። እሙ ደዊ ፖሊስ ጋር ልኬልሻለሁ ሎኬሽን እና ስልኳን። በቃ እሺ ፓስፖርት ኮፒውንም እልክልሻለሁ። ያው ፓስፖርት ኮፒውንም እልክልሻለሁ። እዛ ሀገር ያለ ሰው አሁን ፖሊስ ጋር እንዲደውል እየነገርኩልሽ ነው። እንዳትገቢ لا ما تدخلين داخل انا ما تدخلين داخل انا هنا عم بتصل بالشرطه ما تدخلين داخل استنيهم عند الباب تنسالኝ بالشابوዬ ኮንታክት አድርጌ የሷን ቁጥር ነው የሷን ቁጥር ነው وعليكم السلام اخوي مدينة فيه مشكلة اتصلت بالشرطة الشرطة جاوا من شوي عندكم وبعدين مدام قالت لها بتحل المشكلة أو الشرطة قالوا لها بيرجعونها البلد فأنا أخذها عم بقول لها ارجعي البلد أبيها ترجع البلد. أنت مين أنت؟ أنا أخذها. أختها. طيب وش المشكلة؟ المشكلة هي خبرت الشرطة اوريدي الشرطة عارفة المشكلة. لا ما على هذا تكبر مواضيع والله ما في مشكلة. أنا ضمان. حبيبتي مدام زوجك حاول يعتدي عليها. انت المدام اخبرك المشكله؟ اي انا مدام. طيب هي اتصلت بالشرطه لان زوجك حاول يعتدي عليها. هي في كلام. ايوه ترى كلام خلاص ما في مشكله. لا حبيبتي ما يصير حبيبتي ما تقدرين تدمنين. ممكن بكره انت لما تطلعين يصير مره ثانيه. الله يخليك خليها تروح. لا ضمان بعد الله. انا في ضمان. انا اروح خلاص مدينه سوا روح مستشفى مدينه سوا روح حمام مدينه سوا ما يخليك. انا اقول لك بس واحد اسبوع اشوفها. لا حبيبتي الله يخليك. انت بنت يا مدام الله يخليك. هي خايفه ما تقدر وانا اختها الكبيره مو متأمنة عليها يعني ممكن يصير مره ثانيه. فالله يخليك جيبي حدا ثاني وديها المكتب او سافريها. كلام بكره ودي مكتب. طيب من ودي مكتب؟ سكر مكتب ساعه واحده. طيب خليها تنام بالمخفر اليوم. انا ما عندي مشكله اختي تنام بالمخفر. اي كلام بوليس. مخفر ايوه خليها تنام بالمخفر. ايوه ممكن توديها المخفر بس ابيك توديها المخفر. ما تودي تسلم المخفر يجي. طيب لا مش المكتب مخفر الشرطه. انا اكلم الشرطه. انا اكلم مخفر يجي شيء. تمام خلاص الحين بكلم الشرطه يجي ياخذها تنام بالمخفر. شكرا حبيبتي يعطيك العافيه مع السلامه. እሙ ደዊ ፖሊስ ጋር ችግር የለውም። ፖሊስ ጣቢያ ትደር እህቴ ችግር የለብኝም አልኳት። ችግር የለብኝም እናንተ ቤታችሁ ፖሊስ ጣቢያ ትደራል። በልጅቷ በቃ ራሷን ትደውል አደርጋለሁ። ችግር የለውም። አንድ ላይ አድርጌ ኧረ ችግር የለውም። እኔ የእሷን ሎኬሽን እንድሰጣቸው ማለት ነው። የእሷ ማብራ መግባት አለበት። እደውልላቸው። ኦኬ ፍሪኩዌንሲ አድርገሽ ለእሷን ልላክልሽ። እንትኗን ማንነቷን ከጠየቁሽ እንድትነግሪያቸው ይኸው ይህ ፓስፖርቷ ነው። ሎኬሽን ልኬልሻለሁ፣ ስልኳን ልኬልሻለሁ። እሷ ጋር ትደውይና ታስገቢያታለሽ መሀል ላይ። ከዛ እንዳትገቢ በር ላይ ሆኜ ብያታለሁ። ፖሊሶች እንትን ይላሉ። እሺ በቃ ላት ይሆን ይሉት ልኬልሻለሁ። የሚያስፈልግሽን ሎኬሽን፣ ፓስፖርቷ እና ቁጥሯ ደውይ። አሁን ኒው ታገሽሽ። የፖሊስ ድምፅ እዚህ ጋር መሰማት የለበትም። መዲና እንዳትገቢ ለሴትዮሽ። ይኸውልሽ ከሴትዮሽ ጋር ያወራ ነው ምንድን ነው በር ላይ ትቁም። ፖሊስ አሁን እኔ እደውላለሁ። ፖሊሶች ይመጣሉ። እህቴ ፖሊስ ጣቢያ ትደር ችግር የለብኝም እቤት እንዳትገባ ብያታለሁ። ሴትዮዋ ተስማምታለች። ኦኬ ከዛም በኋላ ይኸውልሽ ሴትዮዋ ይኸውልሽ
እኔ ቃል እገባልሻለሁ ሽንት ቤት ስትገባ አብሬያት እገባለሁ። ከዚህ በኋላ ባሌ አይነካትም ብላኝ በፍጹም አልኳት። አንቺ ሴት ልጅ የለሽም ወይ? በፍጹም እኔ አልፈልግም እህቴ እናንተ ቤት እንድታደር ብያት ተስማምታለች። አንቺ በምንም ነገር ተስማምተሽ ከሴትዮዋ ጋር ወደ ውስጥ እንዳትገቢ ነግሬሻለሁ። በር ላይ ቁሚ። አሁን ፖሊስ ይመጣልሻል። ፖሊስ ወስዶሽ ፖሊስ ጣቢያ ታድሪያለሽ። ወደ ኢትዮጵያ መሄድ ካለብሽ ነገ ትሄጃለሽ። ካልሆነም ወደ እኔ ነኝ የምጠራው፣ እሷ አይደለችም፣ ሴትዮዋ አይደለችም። ፖሊስ የምጠራው እኔ ነኝ። አሁን አስደውልልሻለሁ እዛው ሳውዲ ባለ ሰው። አንቺ በር ላይ ቁሚ፣ ወደ ውስጥ እንዳትገቢ ነው የምልሽ። በቃ አሁን ስልክ ይደወልልሻል። አንቺ አሁን የሚደወልልሽን ስልክ አንቺ ስዘጋው እሺ፣ እንዳትገቢ። ማንም ሰው ነይ ግቢ ቢልሽ እንዳትገቢ። ሊጎትቱሽ ቢሞክሩ ጩሂ፣ ጎረቤት ይወጣልሻል። አሁን የሚደወልልሽን ስልክ አንቺ ሞክርን እንደ ቀላል ነገር አርጋይታ እኔ ቃል እገባልሻለሁ ከዚህ በኋላ ባሌ አይነካትም። ሽንት ቤት ስገባ አብሬያት እገባለሁ፣ ስትወጣ አብሬያት እገባለሁ። እኔ ደማን እኔ ዋስትና ሰጥሻለሁ ትለኛለች። ከዚህ በኋላ አይነካትም ማለት ነገሩን ቅልል አድርገው ማለት ባሏ ሰራተኛ ሊደፍር መሞከሩ ነቲንግ ነው ለሷ ማለት ነው። አያማትም፣ አያናድዳትም። በእርግጥ በጣም ጥሳስ የባሏን ገበና ሸፈነች። ልጅቱ መሞኘት እኮ ነው የገረመኝ። ታዲያ ቁርአን ስትምል እኔም በጣም ያናደደችኝ እኮ የእህትክ ሞኝነት እኮ ነው። ፖሊሶቹ ፊት ሚስትየው ቁርአን ስትምል ምን አግብቷት ነው ቁርአን የምትምለው? ቁርአን ይዛ ከዚህ በኋላ አይነካትም ምን ያለው ሽንት ቤት ስትገባ ለእኔም እኮ አለችኝ እኮ ሽንት ቤት ስትገባ አብሬያት እገባለሁ። አንቺ ማነች ስትለኝ እህቷ ነኝ፣ ታላቅ እህቷ ነኝ ስላት እሺ ሽንት ቤት ስትገባ አብሬያት እገባለሁ፣ ኪችን ስትሄድ አብሬያት ሄዳለሁ፣ ስተኛም አብሬያት ተኛለሁ። አይነካትም ከዚህ በኋላ ደማን እሰጥሻለሁ፣ ዋስትና እሰጥሻለሁ እኮ ነው ያለችኝ። ቃሌን እኔ ዋስትና እሰጥሻለሁ። ላማፊ ደማን አልኳት። ላ በፍጹም ትደር ፖሊስ ጣቢያ ዛሬ። እሺ በቃ ነገ ወስዳታለሁ መክተብ ስትለኝ ላ እናንተ ቤት አታድርም በፍጹም ፖሊስ ጣቢያ ትሄድ፣ ፖሊስ ጣቢያ ትደር ስላት እሺ እምቢ ካልሽ ፖሊስ ደውይላትና ፖሊስ መጥቶ ይሰዳታለች። አላመነችም። እኔም ሳስባት ያመነች አይመስለኝም ባል ያደርገዋል ብላ ወር ደግሞ ተናዳባት ልትበቀላት ይሆናል። የባሏን ገበና በማውጣቷ ተናዳባት ልትበቀላት ቢሆን እንደዚህ የምትለምነኝ እንድትገባ ወደ ቤት ምን ይታወቃል። አወራዋት። ይኸውልሽ ሰዎቹ አውጥተው ውጭ ላይ ወረወሯት። ስለዚህ ሌላ ደግሞ ዱርዬ እንትን እንዳይል ባለ መኪና ሰውዬ ማለት ነው። አንተ በአንተ መኪና በአንተ ስልክ ደውልላትና እኔ እሷን አስገብቼ እኔ ስደውልላቸው በራሷ ስልክ ነው ሎኬሽኑ የሚወርድልን፣ በራሷ ስልክ ትደውልልን አሉኝ። አሁን ከእሷ ጋር ሳገናኘው እምቢ አለኝ፣ አልገባ አለኝ። እሷ አሁን የሆነ አረብ አገኘው የእነሱ ሁክምያ ስለሆነ አብረሽ ሼር ማድረጋችም። አሁን የሆነ ሰው አረብ አገኘሁኝ፣ ነገርኩት ችግሩ ምን እንደሆነ ስነግረው እዛው መኪና ውስጥ አስገብቷት እንትን ወደ ፖሊስ ደወለላቸው። እኔ እየሰማሁ ማለት ነው። እስከሚመጡ ድረስ ጠብቃት ብዬው ነው የመጣሁት። ቁጥሩን አሁን እሷ በር ላይ ናት፣ ውጭ ናት። አዎ እነሱ አውጥተው ጣሏት እኮ የማን መኪና ውስጥ ገባች? አሁን እሷ ይሄ ሰውዬው እዛ ሰጠችኝ፣ አስቆማው ማለት ነው። አንድ ሰውዬ ኦኬ፣ ቅድም እኔ የሆነ ሰውዬ አስቆማ እንዳናገርኩላት ማለት እንዳናገርሽው ማለት ነው። ኦኬ፣ ከዛ ጠብቃት ፖሊስ እስኪደርስ ጥለሃት እንዳትሄዳልሽ እንዳትሄዳው። እኔ በእኔ ስልክ ሳይሆን በራሷ ስልኳ ደግሞ ሊዘጋ ትንሽ ፐርሰንት ነው ያለውና መኪናው ላይ ቻርጅ እንድታደርግ ለዛ ነው። እኔ በቃ አማራጭ ስለሌለ ጀዋሏ ከዘጋባት የትም አናገኛትም እኮ። የሰውየውን ስልክ ተቀቢያ ጀዋሏ ከዘጋ ደውልልኝ አልኩት። መጀመሪያ ልወቅ መውዱን አሉ ብሏል። እሷ ጋር እያወራ ነው፣ ፖሊሶች ጋር ደውሏል። እስኪ ልያቸው ያለውን ነገር እንድነግርሽ። እነሱ አስወጥተው ሰውየው አውጥቶ ጣላት ውጭ ላይ። ኦኬ እንኳን ጣሏት ችግር የለውም። ዋናው እዛ ቤት እንኳንም ጎትተው እንዳያስገቧት ነበር የፈራሁት። ባልና ሚስት ተመካክረው ገበናቸው እንዳይወጣ ጎትተው እንዳያስገቧት ነበር የተጨነቁት። ከወረወሯት ካስወጧትማ እሳ አልሐምዱሊላ ከዛ ቤት መውጣቷን ነው እኛ የምንፈልገው። ስለዚህ